ዛሬ የምናየው ስለ ቻትጂፒቲ ነው። ቻትጂፒቲ ማለት ዊኪፒዲያ ላይ ገብተን ብናየው ቻትጂፒቲ is a generative artificial intelligence chatbot. It is a chatbot developed by OpenAI. አሁን እንደዚህ አይነት ነገር ላይ ስነግራችሁ የትኛው አፕሊኬሽን የትኛው ካምፓኒ ነው የሚለውን ማወቁ ጥሩ ነው። ቻትጂፒቲ የኦፕንኤአይ ፕሮዳክት ነው። ልክ እንደዛው ግሮክ ራሱ በትዊተር አለው፣ ጄሚናይ የጉግል ነው። እንደዚህ አሉ የተለያዩ ቻት ቦቶች አሉ አጠቃላይ ማለት ነው። It was released in November 2022 የዛሬ 4 ዓመት የመጀመሪያው ሲለቀቅ የዛሬ 4 ዓመት ነው ማለት ነው። የቻትቦት ምንድነው ከኋላ ያለው ማለት ነው የምናየው ወደፊት እናያለን። አፕሊኬሽን ነው እንደዚህ አሁን ብራውዘሩ እንደምናየው ነው። ከኋላው ግን ሌላ ኤአይ የሚያስብለው ነገር አለ። ምንድነው እሱ? ላርጅ ላንጉዌጅ ሞዴል እንላቸው። ይሄ የኤአይ ብሬን ምንለው ጭንቅላት ወይም ማሰብ የሚችለው ፓርት ማለት ነው። ከዚህ ሌላ ምን የምናየው ነገር አለ? ወደፊት ዲቴል የምንገባ ከሆነ እናያለን። ለአሁኑ ይሄ የሚበቃ ይመስለኛል። ኢሜጅ ጀነሬት ማድረግ ይችላል። እንደዛው ግን ሊሚቴሽን አለው። ሊሚቴሽኑ ምንድነው? ይህ ሞዴሉ ቅድም ያልኳችሁ ብሬኖ የሚባለው በትሬን ወይም በሰለጠነበት ዳታ ልክ ነው ኖሌጁ። ኦብቪየስ በዛ ልክ ነው። ስለዚህ ምን አለው ማለት ነው? ከቶፍ ታይም ከቶፍ ዴታ አለው። ለምሳሌ አንድ ሞዴል እኛ ከር ውስጥ ትሬን ብናደርግና እስከ ዛሬ ማታ ድረስ ከሌሊቱ 6 ሰዓት ያለውን ቢሆን ዛሬ ማታ ያለው ዜና እዛ ውስጥ ይጠቃልላል። ነገ የሚሰራው ዜና ግን እዛ ውስጥ አይጠቃልልም። ሰርች ብናደርግበት ቻት ላይ አናገኘውም ማለት ነው። ሌላው ወደፊት ሞር ኢምፖርታንት ኮንሰፕት ነው። ሃሉሲኔት ያደርጋል፣ ይቀባጥራል ማለት ነው። የማይሆን ኢንፎርሜሽን ይሰጣል። ይሄ ግን ከጊዜ ጊዜ እየተሻሻለ የመጣው ነው። የመጀመሪያው ላይ በጣም ከፍ ይላል፣ አሁን ላይ ግን በጣም ዝቅ እያለ ነው። ሌላው ሞዴሎቹ እና ይሄ የመጀመሪያው 3.5 ነው። አሁን ያለው 5.5 በአብዛኞቹ የቀሩ አሉ፣ ግን አሁን ያሉት 5.4 እና 5.5 ናቸው። አሁን ያሉት ሞዴሎች እዚህ ጋር focus on enterprise use with an improved ability to autonomously operate computers and interact with external ማለት ብራውዝ ማድረግ ከፈለጋችሁ ቻትቦቱ ይሄድና ብራውዝ አርግቶ ኢንፎርሜሽን አግኝቶ ይመለሳል። ለምሳሌ ዌዘር ኤፒአይ ብትጠይቁት ሄዶ ሰርች አድርጎ ያመጣል። ጉግል ድራይቫችሁ ላይ ብትጠይቁት ሰርች አድርጎ ያመጣላችኋል። እንደዚህ አይነት ነገሮች። ሌላው ደግሞ ቶክን የምንላቸዋለን ወደፊት በደንብ እናያለን። በጣም ትንሽ ቶክን እየተጠቀሙ መጣ ለፕሮብሌም ሶልቭ ለማድረግ ኮምፕሌክስ ሶልቭ ለማድረግ በፊት በጣም ብዙ ቶክን ይጠቀማሉ። አሁን ግን ጥቂት ቶክን እየተጠቀሙ ያሉት ማለት ነው። ቶክን የምትለው ነገር ያዙት። ሌላ ብዙም ዩቲዩብ ላይ ገብታችሁ ቻትጂፒቲ 3.5 በዛ ጊዜ የተሰሩትን ቪዲዮዎች ማየት ትችላላችሁ። ማለት ካራክተሪስቲክ ዲዛይን ምን ይመስላል፣ ምን አይነት ካራክተሪስቲኮች አሉት የሚለው እንደዚህ ጽፋችሁ ከዛ ውስጥ መርጣችሁ ማየት ትችላላችሁ። አሁን ቀጥታ ወደ አፕሊኬሽኑ እንግባና እንዴት አድርጋችሁ ሰርች ማድረግ እንደምትችሉ፣ ኢሜጅ ጀነሬት ማድረግ እንደምትችሉ እናያለን። ስለዚህ
ጎግል ላይ ገቡና ቻት ጂፒቲ ብላችሁ ጻፉት። ከዛ ይሄ ይመጣና የመጀመሪያውን ይሄኛው የቻት ጂፒቲ የሚለው ምልክት ያለውን እሱን ክሊክ አድርጉት እንዲመጣላችኋል። ግን አንዳንዴ እኔ ሎጊን ስላደረኩት ነው ቀጥታ የገባው። ሎጊን ይጠይቃችኋል። በጉግሉ ኢሜይላችሁ በጂሜይላችሁን ከፍታችሁ በጉግል አካውንታችሁ ሎግ ማለት ትችላላችሁ። ስለዚህ አሁን ያለው ኢንተርፌስ ይህን ይመስላል። ስለዚህ ለምሳሌ ምን ብለን ነው የምንጽፈው? ግን ከዛ በፊት እዚህ ጋር ስለ ኢንተርፌሱ አንዳንድ ነገር ልበላችሁ። እዚህ ጋር ነው የምንጽፈው። እዚህ ጋር ፋይል ወይም ኤኒቲንግ ኢሜጅ፣ ፒዲኤፍ የመሳሰሉትን መክተት የምንፈልግ ከዚህ ክሊክ አድርገን ከኮምፒውተራችን ላይ መክተት እንችላለን። ክሬት ኢሜጅ ማለት ያ ኢሜጅ ክሬት ለማድረግ የምንፈልግ ከሆነ እንደዚህ ማድረግ እንችላለን። እዚህ ጋር ቅድም ያልኳችሁ ነው ሉክ ሳምቲንግ አፕ ቱል ኮሊንግ የምንላቸው ነው። ብራውዘር ሄዶ ሰርች ያደርጋል። ክሬት ኢሜጅ ከፈለገ ክሬት ማድረግ ይችላል። ራይት እንደዚህ ማድረግ ይችላል። እዚህ ጋር ከምትጽፉት ይልቅ ደግሞ ከፈለጋችሁ በድምጽ ቀጥታ ማድረግ ትችላላችሁ። ክሊክ ታደርጉትና በእንግሊዝኛ ታወሩታላችሁ። ከዛ ላይ ይጽፍላችኋል። ከዛ ሪሰርች ያደርግላችኋል። ፎር ኤግዛምፕል ምን ብለን ሰርች እናድርግ? ቴል ሚ አባውት ስለ ኢትዮጵያ ነገረኝ ያልኩት let us see what it brings. እንግዲህ እንደዚህ ነው የሚያመጣው። እናንተ ሰርች ታደርጉት እነዚህ ነገሮች አይኖሩም። ኤክስቴንሽን ነው በኤክስቴንሽን ምክንያቱም እነዚህ አይኖሩም። ኢሜጅ ላይ እንደዚህ አይኖሩም። እንግዲህ የሚያመጣው ልክ ጉግል ሰርች ስናደርግ በፊት የሚመጣው አይነት ማለት ነው። ግን ከጉግል የሚለየው ሁሌ ምን ይሰጠናል? ወደ የምንፈልገው ዳይሬክሽን ናሮ እያደረገ እየጨመረልን ይሄዳል። ለምሳሌ if you want I can go deeper history, travel tips, food or even what daily life is like there. ስለዚህ ኦኬ ብትሉት ይቀጥላል ማለት ነው። አሁን ጉግል ላይ ሰርች ብናደርግ ስፔሲፊክ ነገር ብናደርገው ያንን ደግሞ ከሚመጡት ሊንኮች ውስጥ ገና ፈልገን ነው ይሄኛው but to the point ከሚያወጣላችሁ ማለት ነው። አሁን እስቲ ኢሜጅ ጀነሬት አድርግልን እንበለው። የምን አይነት ኢሜጅ ጀነሬት እናደርግ? ኢሜጅ ኦፍ give me image of trees. ጀነሬት እያደረገ ነው። እንደ ኢንተርኔታችሁ አሁን ስፒድ ነው የሚል ነው ኢሜጅ ጀነሬት የሚያደርግላችሁ ጥራት ጀነሬት አድርጎ ጨርሷል። እንግዲህ ይህን ይመስል ኢሜጅ
በዚች የምታክል ወርድ ጀነሬት ያደርግልናል። እንግዲህ ታምኔል ስንሰራ ምናምን የተለያዩ ነገሮችን በአንዴ ያመጣልናል። ጀስት ስፔሲፊክ አድርገን የምንፈልገውን ነገር ግልጽ በሆነ ወርዶች ማስቀመጥ ነው። እንደዚህ ጀነሬት ያደርግልናል ማለት ነው። ስለዚህ ነገር የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። I will take the extension። ለዛሬ በዚህ በቃናል።